ጉድ 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 ጉድ! ምን አይነት ጊዜ ጀመር? ወንድ ልጅ ደፈረ ሲባል ነው የምናውቀው። ሴት ልጅ ደፋሪ ሆነች። እስተፈረላ እስተፈረላ። ብሩኬ ምን ሆነሃል? በር የምከፍትላት ከመኪና ወርደ ገተተ ከደረጃ አታስወጣም እንዴ? እንዴ በጥፊ አትላትም እንዴ? ልስም ስትጠጋ በጥፊ አትላትም እንዴ? እኔ እኮ አነጋገሩም ጠፋኝ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶች፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ ትናንት እህቶቼ ሀሚ አጋብታ ጥሩ ህይወት ብላ ስለሄደች ዛሬ ሻንጣዋን ይዛ ትመጣለች ብዬ ጠርጥሬ ነበር። ሻንጣዋንም አልያዘችም። አልሐምዱሊላህ። ብሩኬ መግቢያው ላይ ሀሚ ተይ በራት ትክፈቺ ነይና ዝም ብለሽ ለመጣው ሴት ትክክል ለመጣው ሴት ጥሩ ህይወት እያልሽ እንትን አትበይ ተይን የሚሰማኛል አላት። እቤትሽ ተመለሺ ሀሚ። እውነቱ ነው ብሩኬ፣ ሀሚ ልክ አልሰራችም ትናንት። እኔ እሷን በሆን በጥፊ ነው የምላት ልጅቱን። ስለ ሀሚ መጥፎ ስለ ሀሚ ጥሩነት ትናንት መታ 2 ዓመት የለፋችበትን ህይወት ድካም እኔ አሳልፌ አልሰጥም። ሀሚ ግን መጥፎ ባህሪ ትዝ ይላችሁ አቶቼ፣ የሊዲያ ጊዜም ጥሩ ህይወት እመኝልሃለሁ ለመጣው ሴት ጥሩ ህይወት። ሀሚ ለመጣው ለሄደ ሴት እየዳርሽ እኮ ነው። ኧረ ተይ፣ ይሄ በንዴት በግንፍልት ዝም ብለሽ በመናደድ የምትወስኑ ውሳኔ እውነትን ዋጋ ያስከፍልሻል። አሁን አይቆጭሽም። ይሄ ወይ ጨክኖ አይሄድም እያልሽ ሊሆን ይችላል ውስጥሽ። ግን አንድ ቀን ወንድም ልጅ ደግሞ ሴት ልጅ ሸይጧን ናት። ሴት ልጅ እጇ ታስገባዋለች። በተለይ እቺ ልጅ ማለት እህቶቼ ቁጭ ሄርሜላ ከሄርሜላ ኮርጃ የመጣኝ ነው የምትመስለው። ሄርሜላው አብርሽን ብላ ትብላ ብላ ሩታ ብትላት ምን ብላ 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 እጇ አስገባችሁ። ይችም ልጅ ሄርሜላ ናት። በጣም ነው ደስተኛ እየዘለለች ነው የመጣችሁ። ሀሚ ባክሽ መጣችሁ። እሷ ከሄዱ ሂዱ ሀሚ ሊለምን ወደ ቤት ሊመልስ ነበር። መጣች። በሩን ከፍቶ ከወጣ በኋላ መጣች። ዘላ ገባ ሀይ እያለች እንዴት ነው የሚያደርጋት? ይህ ደስ ያላት ሀሚ ከቤት ስለወጣች እንደፈለገች በቃ እንዴ አልወጣም፣ አፈቅርሃለሁ፣ ለሀይሚ ስሜት የለህም አውቃለሁ አለችው እኮ። እንደኔ የሚሰጥ ፍቅር የለም ብላ አይታችኋታል። ሄዳ ግጥም ከንፈሩን ምን አይነት ቆሻሻ ናት እናንተ! ምን ጉር ናት? ግዴን ይሁን ሀይሚ ሀይሚ አትበል። ሀይሚ አትጠቅምህም። ሀይሚ አትሆንሆም። ሀይሚ ላንተ አትሆንም። ጥሩ አይደለም። ስለ ሀይሚ ምን ታውቂያለሽ አንቺ ቆሻሻ? ትናመተሽ ስተፍርለ ወንጀል ታስገባናለች በጾሙ። ሀይሚ እኮ 2 ዓመት ስንት ነገር ያጣችበት ልጅ ነው። ስንት ነገር እሱም ለሷ ብሎ ስንት ነገር እሷም ለሱ ብላ ያጣችበት ነው። ምን ታውቂያለሽ? ትናመተሽ ስለነሱ ታሪክ እንዴ እንዴ! ወይኔ ብሩኬ ዛሬ ወይኔ አንተስ! አረ ብሩኬ ሴት ናት። ለምን ዛሬ ሙሼ እህቶቼ ለምን ነው በጥፊ ማይላት ነው ያለችው? ሙሼ እንኳ እናትህ እንኳ ተናዳ ለምን አይመታትም? እምቢ ካለ ፖሊስ ጠርቶ ለፖሊስ ያስጠንቅቅ ያስወጣ። ትክክል ሙሼ። ይሄ ቪዲዮ ደግሞ ዛሬ ሀሚ ስታይ ዛሬ ይሄን ቪዲዮ ሀሚ ስታይ ነገ ሌላ ወንድ ይዛ ትመጣለች። ሀሚ እንኳን ቤት ልገባለህ ብሩኬ ነገ ወንድ ይዛ ትመጣለች። ሀሚ ጀግና ከሆንሽ እባክሽ ዛሬ ለሷ ልክ እውነት ይሄን ቪዲዮ ስታይ ማታ ገብተሽ ዳሪ። ሀሚ እባክሽ እባክሽ ጀግና ሁኚ። ሀሚ ከብሩኬ ጎን ሁኚ። ሀሚ ክፍተት አትፍጠሪ። ይቺ ልጅ አትላ አሁን ዛሬ አባሯታል። ሀሚ ነይ በር ደግሞ አትክፈቺ። ብከፍችም ደው በጥፊ ብለሽ መልሻት። ጀግና ሁኚ ሀሚ ከብሩኬ ጎን ሁኚ። እውነት ታይ ይህን ቪዲዮ ስታይ ደግሞ ከባሰብሽ እውነት ይቺ ልጅ ከብሩኬ ህይወት አትወጣ መቼም። ወይኔ ወይኔ ብሩኬ ደግሞ እባክህ አንተ ከንፈርህን ይዛዝ በጥፊ አትልም እንዴ ብሩኬ? አንዴ በጥፊ በላት፣ አስደንግጣት፣ አሳያት እኮ እህቶች። ሀሚ ህይወቴ ውስጥ ናት። ሀሚ
እኔና ሀይሚ ህይወት አለን ይሄው ይዩ አላት። ፎቶዋ ሁሉ እማይገባት ልጅቷ ሆ ብላ ሆ ብላ የመጣች ናት። በቃ ህይወታቸውን በጥብጣ እሷ ለመግባት የአባትሽ የእናትሽ ቤት አይደለም ሲላ ከአባቴ ትበልጥብኛለህ፣ ህይወቴን አጠፋለሁ። አያችሁ የዋህነቱን አይታ ህይወትሽና ከምታጠፊ እኔ ጋ ሁኚ ይለኛል ብላ እኮ ነው። ታላ አታገኘኝም ካሁን በላይ ይቆጭሃል። አረ ምን አይነት ሙሲባ ደግሞ እናንተ! ምን ጉር ነው የመጣበት? ብሩኬ የከሰርከው የአንድ አመት አይደል? ይክሰር። እውነት ቤት ቀይር፣ ብሎክ አርግ፣ ብሎክ አርግ። አሁን ቤት በቃ ቀይረው፣ ቀይረው። ሀሚዝ ቤት መልሳ እንዴት ብላ ትኖራለች? ሙሲባ ይዛባትስ ብትመጣ ልጅቷ ሆን ብላ ነው። ወይኔ ጉድ! እንደው የጨረቃ ፋሚሊ እውነት ሀሚ ምከሯት፣ ትመለስ ቤቷ። አያችሁ ትናንት መልካም ህይወት አለች፣ ይኸው ዛሬ ቤት መጣች። ይህን ያለችበት ብትወድህ ከአንተ ጋር ትሆን ነበር፣ እንደዚህ አትልም ማለት ነው። እንደገባኝ ልክ ነው ሀሚ፣ ተሳስተሻል ሀሚ። ተይ ሀሚ፣ አሳልፈሽ አትስጪው ተይ። እውነት ይቆጭሻል። ሁሌ ብሩክ አይለምንሽ፣ ሁሌ ብሩክ አይወድሽ። አንድ ቀን ሲቆርጥ ቆረጠ ነው። አንቺ ደግሞ ይኸው ተማሪ ከሩታ አብሪስ ሲለምን ወርቆ ሲለምን መጨረሻ ለማይሆነች ሀሚ፣ ወደ ራስሽ ተመለሽ።